ጤና ይስጥልኝ ክቡራን አድማጮቼ፣ ሰዓቱን መረጃ ወደ እናንተ አደርሳለሁ። በአገር ውስጥ መረጃ ጀምራለሁ። በየመን የስደተኞች ማቆያ ላይ አሜሪካ በፈጸመችው ጥቃት የተገደሉት 3 ኢትዮጵያውያን የአንድ ቤተሰብ አባላት መነጋገሪያ ሆነዋል። በቀይ ባህር ላይ የሚንቀሳቀሱ የምዕራባውያን የንግድ መርከቦች ላይ በሚፈጽሙት ጥቃት ምክንያት በምዕራባውያን የጦር አውሮፕላን ጥቃት እየተፈጸመባት ባለችው የመን ውስጥ ባለፈው ሳምንት በተፈጸመ ጥቃት በርካታ ስደተኞች መገደላቸው ይታወሳል። ምዕራባውያኑ የመርከቦቻቸውን ደህንነት አደጋ ላይ የጣሉት የየመን ሁቲ ታጣቂዎች ወታደራዊና የኢኮኖሚ ተቋማትን ኢላማ ማድረጋቸውን ሲናገሩ ቆይተዋል። በቅርቡ የተፈጸመው ጥቃት ግን ስደተኞች ተጠልለውበት የነበረ ቦታ መሆኑን ሪፖርቶች ያመለክታሉ። ኢትዮጵያውያን ለስደት መሸጋገሪያነት ከሚመርጧቸው ሀገራት መካከል አንዷ የሆነችው የመን ውስጥ የአሜሪካ የጦር አውሮፕላኖች ሚያዝያ 20 2017 ዓ.ም ማለዳ ላይ የፈጸሙት ጥቃት ስደተኞች ተይዘውበት በነበረ ማቆያ ላይ መሆኑን የየመን ባለስልጣናትም ተናግረዋል። በጥቃቱ ቢያንስ 68 ሰዎች መገደላቸውና ተጨማሪ አብዛኞቹ ከባድ ጉዳት የደረሰባቸው 47 ሰዎች መቁሰላቸውን አልማሲራህ የተባለው የሁቲ ቴሌቪዥን ጣቢያ መዘገቡም የሚዘነጋ አይደለም። ሰዓዳ ግዛት ውስጥ በሚገኘው ማዕከል ላይ በተፈጸመው ጥቃት የሞቱትና የቆሰሉት ሰዎች አፍሪካውያን ስደተኞች ከመሆናቸው ውጭ በትክክል ከየትኞቹ ሀገራት የመጡ እንደሆኑ የታወቀ ነገር ባይኖርም አብዛኞቹ ኢትዮጵያውያን ሳይሆኑ እንዳልቀረ ግን መረጃዎች እየጠቆሙ ይገኛል። ጥቃቱን ተከትሎ ሮይተርስ በጥቃቱ ከተገደሉት በተጨማሪ አንድ በጥቃቱ ቆስሎ የተረፈ ኢትዮጵያዊ እናቴ እያለ በአማርኛ ሲጣራ መስማቱንም ዘግቧል። ኢትዮጵያውያን እንደሚሉት በጥቃቱ ከተገደሉት እና ከቆሰሉት በርካቶች አንዳንዶቹም ሁሉም ኢትዮጵያውያን መሆናቸውን ያምናሉ። በጥቃቱ ከተገደሉት ኢትዮጵያውያን መካከልም 3 ያጎትና ያክስት ልጆች በአንድ ላይ ሕይወታቸው ማለፉ አሳዛኝ ሆኗል። ሌላው መረጃ አሜሪካም ነጭ ደቡብ አፍሪካውያንን በስደተኝነት ልትቀበል መሆኑ ደቡብ አፍሪካን አስቆጥቷል። አፍሪካነርስ በመባል የሚታወቁት በደቡብ አፍሪካ የሚኖሩ ነጭ ዜጎች አሜሪካ ከቀጣይ ሳምንት ጀምሮ በስደተኝነት ልትቀበል መሆኑን ደቡብ አፍሪካም ተችታለች። የአሜሪካ ጋር ሲቢኤስ በተመለከተው ሰነድ ላይ እዚህ ነጭ አፍሪካውያን ወደ አሜሪካ ገብተው የሚኖሩበትን መንገድ ማመቻቸት ዶናልድ ትራምፕ ቅድሚያ የሚሰጡት ጉዳይ መሆኑም ተገልጿል። ስደተኞቹን የመቀበል ሂደቱ በቀጣይ ሳምንት እንደሚጀምር ዋይት ሃውስ በይፋም አላረጋገጠም። የደቡብ አፍሪካም የውጭ ጉዳይ ሚኒስትር ባወጣው መግለጫም አሜሪካ በፖለቲካ ምክንያት የምትፈጽመው ይህ ድርጊት የደቡብ አፍሪካን ህገ መንግስትና ዲሞክራሲ ስርዓትን የሚንድ ነው ተብሏል። ባለፈው የካቲት ወር ትራምፕ አፍሪካነርስ በደቡብ አፍሪካ ውስጥ የዘር መድሎ ሰለባ ናቸው ብለው የተናገሩ ሲሆን እነዚህ ነጭ ደቡብ አፍሪካውያን ወደ አሜሪካ መጥተው መኖር የሚያስችላቸውን ውሳኔ ማሳልፈዋል። የደቡብ አፍሪካ መንግስት ወደ አሜሪካ መሄድ የሚፈልጉ ሰዎችን እንደማያስቆም ገልጾ በዚህ ሂደት ወደ አሜሪካ የሚወሰዱት ግለሰቦች የወንጀል ክስ ያለባቸው አለመሆናቸው መረጋገጥ እንዳለበትም አሳስበዋል። ነጭ ደቡብ አፍሪካውያን መድሎ ደርሶባቸዋል የሚለውን ክስ ግን የደቡብ አፍሪካ መንግስት አጣጥሎታል። በእርሻ አካባቢዎች በሚደርሱ ጥቃቶች ነጮች በተለየ ሁኔታ ኢላማ ለመደረጋቸውንም አክሏል። የአሜሪካ የውጭ ጉዳይ መስሪያ ቤት ቃል አቀባይ እንደገለጹት አሜሪካ መኖር የሚፈልጉ ደቡብ አፍሪካውያን ነጮችን ቃለ መጠየቅ እየተደረገላቸው መሆኑንና የዘር መድሎ የገጠማቸው አፍሪካነርስ ቅድሚያ ይሰጣቸዋል ሲሉ አስታውቀዋል። እነዚህ ወደ አሜሪካ በመሄድ መኖር የሚፈልጉ ነጭ ደቡብ አፍሪካውያን መቼ ወደዚያው መጓዝ እንደሚጀምሩ ግን እስካሁን ድረስ የወጣ መረጃም የለም። ሌላው መረጃም ተባብሶ በቀጠለው የህንድና ፓኪስታን ጦርነት ፓኪስታን በኒውክሌር ጦር መሳሪያዋ ላይ የሚወስኑትን ከፍተኛ ባለስልጣኖቿን ለስብሰባ መጥራቷ ሁኔታውን አወሳስቦታል። ፓኪስታን በህንድ የአየር መከላከያ ስርዓት ላይ ጥቃት መፈጸሟን ካሳወቀች በኋላ ጠቅላይ ሚኒስትሯ የሀገሪቱ ከፍተኛ ወታደራዊ ውሳኔ የሚያሳልፈውን ቡድን ለስብሰባ መጥራታቸው ተሰምቷል። ፓኪስታን ከሰዓታት በፊት እንዳስታወቀችው በተለያዩ የህንድ ይዞታዎች ውስጥ የሚገኙ የአየር ኃይል ሰፈሮች ላይና የአየር ጥቃት መከላከያ ስርዓት ላይ ጥቃት ፈጽማለች። በተጨማሪም የከባድ መሳሪያ መተኮሻዎችና ማከማቻዎች መመታታቸውን የፓኪስታን ወታደራዊ ኃይል አስታውቋል። ቀናት በፊት በፓኪስታን ላይ ጥቃት መፈጸሟን ተከትሎ ሁለቱ ሀገራት የአጸፋና የአየር የሚሳኤል ጥቃቶች እየፈጸሙ መሆናቸውን እየገለጹም ይገኛሉ። ዛሬ ቅዳሜ ማለዳ ህንድና ፓኪስታን በሚዋሰኑበት የካሽሚር አካባቢዎች ፍንዳታዎች መሰማታቸውን ዘገባዎች ያመላከቱ ሲሆን ዘገባዎች ህንድ በምታስተዳድረው ካሽሚር ውስጥ በሚገኙ 2 ከተሞች ፍንዳታዎች መሰማታቸውን እየዘገቡ ነው። የህንድ ጦር ሰራዊትም ፓኪስታን ድሮኖችና ሌሎች የጦር መሳሪያዎችን በመጠቀም በምዕራባዊ የህንድ ድንበር አካባቢ ጥቃት መፈጸሟም አደገኛ ሁኔታን የሚያስከትል ነው ሲል
አስጠንቅቋል። የፓኪስታን ጦር በበኩሉ በህንድ ይዞታዎች ላይ እየወሰደ ያለው እርምጃ ህንድ በአየር ኃይል ሰፈሮቹ ላይ ለፈጸመችው የሚሳኤል ጥቃት አጸፋ መሆኑን ቢገልጽም ህንድ ግን ተፈጸመ ስለተባለው ጥቃት ያለችው ነገር የለም። ለዘመናት በፍጥጫ ውስጥ የቆዩት ህንድና ፓኪስታን ኒውክሌርን ጨምሮ ዘመናዊ የጦር መሳሪያዎችን የታጠቁ ሰራዊቶች ያሏቸው ሲሆን ግጭቱ ተባብሶ ወደ ለየለት ጦርነት እንዳይገቡም ከወዲሁ ስጋት ፈጥሯል። ዛሬ ላይ የተፈጸመውን ጥቃት ተከትሎም የፓኪስታኑ ጠቅላይ ሚኒስትር ሸባዝ ሸሪፍ የኒውክሌር ጦር መሳሪያዎችን ጨምሮ በአገሪቱ የደህንነት ጉዳዮች ላይ ውሳኔ የሚሰጠውን የብሔራዊ እዝ ባለስልጣንን ለስብሰባ ጠርተዋል። ይህ ባለስልጣን ከፍተኛ የሲቪልና ወታደራዊ ባለስልጣናትን ያካተተ ሲሆን ፓኪስታን ያሏትን የኒውክሌር ጦር መሳሪያዎች በተመለከተና በሌሎች ወሳኝ የሀገሪቱ የደህንነት ጉዳዮች ላይ በመምከር ለሰራዊቱ ትዕዛዝ የሚያስተላልፍ አካል ነው። በህንድና ፓኪስታን መካከል ያለው ውጥረት የተባባሰው ከሁለት ሳምንት በፊት ህንድ በምትቆጣጠሩ የካሽሚር ክፍል ውስጥ ከ26 በላይ ቱሪስቶች በታጣቂዎች መገደላቸውን ተከትሎ ህንድ በዚህ ሳምንት አጋማሽ ላይ የበቀል ጥቃት በፓኪስታን ይዞታዎች ላይ መውሰድ መጀመሯን ተከትሎ ነው። ባለፉት ቀናት ሁለቱም ሀገራት አንዳቸው ሌላኛውን በድሮንና በከባድ መሳሪያ ጥቃት በመፈጸም ሲከሱ የቆዩ ሲሆን እስካሁን ከሁለቱም ወገን ወደ 50 የሚጠጉ ሰዎች መገደላቸው እየተዘገበ ይገኛል። በሁለቱ ኒውክሌር ታጣቂ ጎረቤት ሀገራት መካከል ባለፉት ቀናት እየተባባሰ ያለው ግጭት እንዲረግብ የተባበሩት መንግስታት ድርጅትና የተለያዩ ሀገራት መሪዎች ጥሪ እያቀረቡም ይገኛሉ። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ለፓኪስታን ጦር ሰራዊትና ለህንድ የውጭ ጉዳይ ሚኒስትር ስልክ በመደወል መወያየታቸውና ሀገራቱ ውጥረቱን እንዲያረግቡ መጠየቃቸው መስሪያ ቤታቸው አስታውቋል። ሩቢዮ በሀገራቱ መካከል ተጨማሪ ግጭቶች እንዳይፈጸሙ የሚያስችል ገንቢ ንግግር እንዲያደርጉ አሜሪካ ድጋፍ ለማድረግ እንደምትፈልግ አሳውቀዋል። ክቡራትና ክቡራን ለሰዓቱ የነበረኝ አጭር መረጃ ይሄን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ።